አገልግሎት ፕሮግራም ሰርቼለታለሁ መጀመሪያ ማለት ነው። ይህ ሰው የኢትዮጵያ ቤተክርስቲያን አንፈልግህም አትጠቅምም ብለው እንደ አንድ ቆሻሻ ነገር የጣሉት ሰው ነበር። መጀመሪያ የወላይታ ማህበረሰብ አንፈልግህም ብለው ጫካ የገባ ሰው ነበር። ስለዚህ እኔ ደግሞ የኔ አገልግሎት ኩነኔን መቁጠር፣ የሰውን ድካም ማንሳት፣ ኤኬሌ እንዲህ ነው፣ ኤኬሌ በዚህ ወጥቷል፣ ኤኬሌ በዚህ ገብቷል የሚል አገልግሎት አልተሰጠኝም። አንደኛ ደማቅ ሕይወት ሚኒስትሪ ማለት ነው። እና ከዛ ወደዚህ አመጣሁት። ሐዋሳ አምጥቼው ኢንተርናሽናል ሆቴል ፕሮግራም ይዤለት ነው ፕሮግራም የሰራሁለት። ከዛ ከባድ ነገር እንደምታውቁት ብዙ ነገር ተብሎ ያለው ነገር ተወርቶ ነበር። ከዛ እግዚአብሔር ይመስገን እንደገና ደግሞ ጌታ የምህረት አምላክ ነው። አሁንም መሸወድ የሌለባችሁ እግዚአብሔር እንደ ሰው አይደለም። እድል ሰጠው። ከዛ እንደገና ማገልገል ጀመረ። እንደገና በሚወደው ቅዱሳን ፊት መታየት ጀመረ ማለት ነው። ስለዚህ ያም ደግሞ መልካም ሆነለት። በቅርቡም ቦዲቲ ላይ በነበረው ፕሮግራም ኢንቫይት አደረኩት፣ ዘመረ። እሱ የኔ ተግባር ነው። ሁለተኛ ትላንት በሆነው ነገር ላይ ሚዲያ ላይ ያለው ነገር እጅግ የሚያሳፍር ነው። ልክ አይደለም። እግዚአብሔርም አይከብርም። ልክ አይደለም። ስለዚህ ምንድነው እኔ ያደረኩት? ያለውን ነገር አይቼ ደወልኩለት። ከዛ ሁለት ነገር ነው ያወራው። በጣም አዝኗል። በጣም እግዚአብሔርን እንደበደለ ያደረገው ነገር ከባድ እንደሆነ በጣም ብዙ ነገር አወራኝ። ከዛ በኋላ በቃ ራሱን የማጥፋት ፕሮግራም ሁላ ነበረው። በቃኝ እኔ ቤተሰቤንም ቤተክርስቲያንንም በድያለሁ፣ ራሴን አጠፋለሁ በቃኝ የሚል የሚያሳዝን ነገር ማውራት ጀመረ። አንደኛ ማለት ነው። ስለዚህ ይሄ ነገር ትልቅ አገልጋይ ነህ፣ ነገ ራስን ብታጠፋ አንደኛ የእግዚአብሔር ኪንግደም አትገባም፣ የእግዚአብሔር መንግስት አትወርስም። ነፍሰ ገዳይ የእግዚአብሔር መንግስት አይወርስም። በቃ አትገባም። ስለዚህ ራስ ላይ አትወስን። ምክንያቱም ከወሰንክ ኦልሬዲ ላይፍን ነው የምታጣው። ሁለተኛ ደግሞ ይሄን ዘመን ያገለገልከውን እግዚአብሔርን ነው አንደኛ የምታሳፍረው። ስለዚህ እግዚአብሔር የማያልቅ ምሕረት አለው። የመጀመሪያ ሰውን ትሪትመንት ነው የሚቀድመው። ትሪትመንት ሰውን ትሪት ማድረግ ነው የመጀመሪያ፣ ፍርድ አይደለም። ከፈረድንማ ሁላችንም ሰውን እንገላለን። ስለዚህ ያኛውን ትሪትመንት አደረኩት። በምችለው መንገድ አበረታታሁት። ያለውን ነገር ሁሉ በቃ እንደ እግዚአብሔር ሰው ጸለይኩለት። ንስሐ ገባ። ያለውን ነገር ከባድ ነው። ብቻ በጣም በቃ የሚዲያውን ነገር የምታውቁት ነገር ሆነ ማለት ነው። ስለዚህ እኔ የመጀመሪያ ነገር ምንድነው ይህን ሰው የማዳን ስራ ነው የሰራሁት። የማዳን ስራ መቆም አለበት። ስለዚህ ያለው ነገር ይሄን ይመስላል። ከዛ በኋላ እንደገና ሚዲያ ላይ ያለው ነገር ሲገን ለምን ይሄን ነገር እንዴት ማድረግ አለብን ብዬ መስዬን አገኘዋት። ከዛ በኋላ ብሩክቲንም ይዤ ቢያንስ እኔ ሚዲያ ላይ ላምጠው ያለውን ነገር። አንደኛ ቤተክርስቲያኑ የት እንደሆነ ያለውን ነገር አሁን በስልክ ከሱ ትሰማላችሁ። ወላይትኛ እኔ ብዙ መናገር አክሰንቱን አልችልም። ወላይትኛ አውራ የምትሉኝ ሰዎች አማርኛ ነው አፌን የፈታሁበት እና ስለዚህ እንደዛ ያለውን ነገር እኔ ነኝ መስዬ። ይሄ ነገር ነገ ሰውየው ራሱን ሊያጠፋ ነው፣ ሌላ ነገር እየሆነ ነው። ነገ በእግዚአብሔር ፊት እኔ እጠየቃለሁ፣ ሁላችንም እንጠየቃለን። ስለዚህ ምን ማድረግ አለብን የሚለውን ነገር ለመሲ ለብሩክቲ ያለውን ነገር ሃይላይት ነገርኳቸው። ከዛ በኋላ ይሄ ነገር ምን ማድረግ አለብን ብዬ ሙሉ ኃላፊነት የወሰድኩት እኔ ነኝ። አንደኛ መጀመሪያ ለምን ያለው ቡታጅራ ነው፣ ወላይታ ውስጥም አይደለም። ቡታጅራ የሚባል ሀገር ነው ያለው። ብቻዬን ገስታውስ ውስጥ ነኝ በቃ ምናምን ብሎ የሚያሳዝን ነገር አወራ። ስለዚህ ይሄ ሰው እንዲሞት እንዲጠፋ አንደኛ እኔ አልፈቅድም፣ ነገም አልፈቅድም፣ ከነገም ወዲያ አልፈቅድም። ሁልጊዜም የማዳን ስራ እሰራለሁ። ይሄ የኔ አገልግሎቴ ስለሆነ እግዚአብሔር ለኔ የሰጠኝ አገልግሎት ስለሆነ ነገም የምቆመው ከቅዱሳን ጎን ነው። ነገም የምቆመው ከእግዚአብሔር ሰዎች ጎን ቆማለሁ። ይሄን ማለት ግን ኃጢአትን እደግፋለሁ፣ ኃጢአትን አበረታታለሁ፣ ከኃጢአት ጎን ቆማለሁ ያልኩ አይደለም። ስለዚህ ይሄን እንሰራለን። ስለዚህ በዛ መንፈስ ነው ነገሩ የሆነው። ሌላው ደግሞ እሱ አሁን ቃለ ሕይወት ቤተክርስቲያን ላይ አባልነት የለውም። በኢትዮጵያ ቃለ ሕይወት ቤተክርስቲያን አባል አይደለም፣ ሜምበር አይደለም። ስለዚህ ያለው ቤተክርስቲያን ሌላ ቤተክርስቲያን ነው። እሱንም ደግሞ አሁን እኔ ደውልለትና እናንተ ዳይሬክት ታወራላችሁ። በመጨረሻ ሐሳቤ ስቋጭ መሲም ብሩክቲም ሳሚም እዚህ ጋር እየለፋን የነበረው እሱን ለማዳን ነበር። እሱን ቢያንስ የሆነ በቃ ለሚቀጥለው ጀነሬሽን ክፉ ነገር እንዳይቀጥል ያለውን ነገር ለማስተካከል ነበር ልፋታችን። ችግር የለውም። ሌላው ልፋትን የሚከፍል ጌታ ነው፣ ብድራትን የሚሰጥ ጌታ ነው።
መሲንም ዘገዘቃችኋትም ሳሚም ላይ አወራችሁ። እሱ የስም ጉዳይ ችግር የለውም። ግን እኛ ከእግዚአብሔር መንግስት አንግል ማድረግ የሚገባንን አድርገናል። የዳዊትን ሌላ ላይፍ እኛ አናቅም። እኔ ደካማ ህይወቱን አላቅም ወገኖቼ። ምንም ሳሚ የሚያውቀው ነገር የለም። ግን ትላንት የተደረገው እሱን በቃ ከማስቀጠል አንግል ነው። ተስፋ እንዳይቆርጥ በእውነት ሌላ ዓለም ውስጥ እንዳይገባ አገልግሎት በቃኝ ብሎ ነገ ላይ ያልሆነ ነገር ላይ ሞተ ቢባል ክብር ነው የሚታጣውና ይሄ ነው። ስለዚህ ሪያሊቲው ይሄ ስለሆነ በዚህ ነገር እኔ በማምጣቴ ያዘናችሁብኝ ልክ አይደለም በማለት በኔ ነገር በቃ እኔ በማምጣቴ ያዘናችሁ ካላችሁ በሙሉ በጣም ይቅርታ ጠይቃለሁ። እኔ ያመጣሁት ቆሞ እግዚአብሔር ካስመለጠው እግዚአብሔር ይህን ሰው ካዳነው ከጠቀመው በኔ ምክንያት አንድ ሰው ከተረፈ ብዬ ካለበት ሀገር እምወጣበትን አገልግሎቴን ትቼ መሄድበትን ስፍራ ትቼ ቀጥታ እዚህ ድረስ ሳመጣ ከሱ ምንም ነገር ፈልጌ 10 ብር ወይንም ማገኘው ጥቅም ኖሮኝ አይደለም። መስዬም ሳሚም ሁላችንም እዚህ ጋር እና ብዙ ሰው ብዙ አንደበቱን